ትልልቅ የመስኖ ልማት ሥራ የሚጀምረው ውሃው ሳይባክን እና ምንም አይነት ጉዳት ሳያደርስ ወደ ገበሬዎች ጋር ማድረስ ሲቻል ነው። ለዚህ ሥራ ደግሞ አስፈላጊ የሆነች ክፍል አለች፣ እሷም ኢንቴክ ታወር ትባላለች። ኢንቴክ ታወር ማለት በግድብ መሃል ላይ የሚገኝ ረጅም ታወር ነው። ጥቅሙ የግድብ ውሃን በንጽህና ወደ ካናል፣ የኃይል ማመንጫዎች እና ወደ መጠጥ ውሃ የሚገባበት መግቢያ በር ነው። በኢንቴክ ታወር ላይ በተለያየ ከፍታ ላይ የተለያየ የውሃ መግቢያ ሲኖረው መሐንዲሶች ብዙ ጊዜ የሚፈልጉት ንጹሕ ውሃውን ስለሆነ እሱ ደግሞ በግድቡ የመካከለኛው ክፍል ላይ ስለሚገኝ ነው። እያንዳንዱ የውሃ መግቢያዎች አሳ ቅጠላ ቅጠልና ቆሻሻ መከላከያ ሲኖረው ወደ ኢንቴክ የሚገባውን የውሃ መጠን መቆጣጠሪያ ደግሞ ጌቶች ወይም ትልልቅ ቫልቮች አሉ። ውሃ ወደ ኢንቴክ ከገባ በኋላ ተነል ወይም አርቲፊሻል ዋሻ ውስጥ ይገባና ከዚያም በቀጥታ ወደ ካናል ይገባል፣ ከዛም ወደ መስኖ ይገባል ማለት ነው። በቀጣይ ግድብ አጠገብ ስታልፉ በግድቡ መሃል ላይ ታወር ቆሞ ካያችሁ የግድብ ውሃ አገልግሎት ላይ ለማዋል ከግድቡ መውጣት የሚጀምርበት ቦታ መሆኑን ታስታውሳላችሁ ማለት ነው።